ويتبقى لقفوان أركم عيمنان مستناقل لسعدكان يتوتان سونات يميقوين يتشكرون سونات شليماتل ከሀገራቸው የተሰደዱትን የምትቀበላቸው የምትረዳቸው በመከራ ውስጥ ያሉትን የምታድን ለተቸገሩት የምታስብላቸው ለተራቡት የምታስብላቸው ለተበደሉ የምትበቀልላቸው የምእመናን ወዳጅ ለጻድቃን የምትመሰክር ለንጹሃን ማደሪያቸው በእውነት የሚለምኑን የምትሰማ ባቴቷን የሚሰወር አባት እናት የሞቱበትን የሚያድን የሃይማኖት ክብር ምስጋና ማረፊያ ላደረጋት ለቤተ ክርስቲያን ቅን መሪ የምትሰጥ አብተ ጸጋ ኃይልም የመንፈስ ቅዱስ ጉባኤ የምትሆን አንተን ስናመሰግን ዘወትር ሳናርፍ መንግስትህን ነገር በልቦናችን እናውቃለን። አንተ ስለገለጽክልን ልጅ ወዳጅ ጌታችን ኢየሱስ ክርስቶስ ስለገለጸልን ስብሐት አቤቱ አምላካችን ሆይ ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም ነቢያትን በትንቢት ያጸናህ አምላክ እኛንም በሃይማኖት በሕግ በትእዛዝ የጸናን አድርገን። አምላካችን ሆይ በጸጋ በበረከት ጎብኘን። ያላንተ ረዳት ያላንተ ደጋፊነት ምንም ማድረግ የሚቻለን ስላይደለ ያንተ ረዳትነት እንሻለን። ቤታችን ወላዲተ አምላክ በጸጋሽ በበረከትሽ አትለይን። ጻድቃን አቡነ አባታችን አቡነ ገብረ መንፈስ ቅዱስ አባታችን ጻድቁ አቡነ ተክለ ሃይማኖት በበረከታችሁ በጸሎታችሁ ከአምላካችን አማልዱ። በጸጋችሁ በበረከታችሁ አትለዩ። ሕዝበ ክርስቲያኑን አምላክ ሆይ በሰላም በፍቅር ጠብቅልን። የተቸገሩትን የተጨነቁትን በመከራ ያሉትን በቸርነት ጎብኝልን። ቅዱሱንና ገናናውን ስምህን አባታችን ብለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ብርሃን አባታችን ክቡራን አባቶች እናቶች እህቶች ወንድሞች እንደምን አደራችሁ? እንደምን አደራችሁ? የአሕዛብ ተስፋ የእስራኤል ክብር ለሆነው ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደቱ እንኳን በሰላምና በጤና አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ ለትንሽ ደቂቃ የምንነጋገረው በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው በሚል ነው። በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 7 ላይ ነው የሚገኘው። በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው። እንግዲህ ይህንን ቃል ነብዩ ሲናገር ከናቱ ማህፀን መርጦት ለአገልግሎት እስራኤልን እንዲጠብቅ የሾመው ነብይ ነበር። በዘመኑ ሁሉ እግዚአብሔር ከፊቱ ያልፋል። በዘመኑ ሁሉ እግዚአብሔር ቀድሞ ከፊቱ ይሄዳል። ስለዚህ በሕይወቱ ውስጥ ያንን ስለተማረ በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው። እስቲ ሁላችሁንም አንድ ጥያቄ ልጠይቃችሁ። አዎ ይበርዳል። አዎ በጣም ይበርዳል። እኔም ቀምሼዋለሁ። እናንተ ልጠይቃችሁ ምን ያክል ነው በእግዚአብሔር ላይ ያለን እምነቱ? በእግዚአብሔር ላይ ምን ያክል ነው የምንታመነው? እስከምን ድረስ ነው እግዚአብሔርን የምናምነው? አንዳንድ ሰው ካለው የትምህርት ደረጃ የተነሳ ማንኛውንም ነገር በማስረጃ ማረጋገጥ ይወዳል። ሌላው ደግሞ
የሚታየውንም የማይታየውንም ዓለም የሚገዛ ይህንን ዓለም አልፈን ወደማያልፈው ዓለም በምንሄድበት ጊዜ የዘላለምን ሕይወት ይሰጠናል ብሎ የሚያምን ደግሞ ፍጹም የሆነ እምነት ያለው አለ። እኛ ምን ያክል ነው የምንታመነው? የምንታመን ከሆነ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው በምዕራፍ 12 ላይ እንደተናገረው እግዚአብሔርን በመከራ ይጸናል። እግዚአብሔርን የሚያምን ሰው በመከራ ይጸናል። በመከራ ይጸናል እግዚአብሔርን የሚያምን ሰው። ምን ያክል ነው እግዚአብሔርን የምናምነው? አምናለሁ ሁላችንም ማየት የምንፈልገው ሰላማዊ የሆነውን አምልኮቱን ከእግዚአብሔር ጋር የምንገናኝበትን ከወንድማችን ከእህታችን ጋር በፍቅር የምንተያይበትን ነው የምናስበው። ያንን ለማየት ምን ያክል ነው እምነታችን? አንድ በነገው ዕለት መታሰቢያው የሚከበር በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 25 እስከ 40 ባለው ላይ ተጽፎ የሚገኝ ስምዖን የተባለ አረጋዊ ነበረ። ይህ ሰው የተማረ ነው፣ መጽሐፍትን የሚተረጉም ሰው ነው። ከዕለታት አንድ ቀን መጽሐፍትን በሚተረጉምበት ጊዜ ምንድነው ያገኘው? በትንቢተ ኢሳይያስ ምዕራፍ 14 ላይ ከቁጥር 7 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለውን ነገር ሲያይ እኔ ባለሁበት በዘመኔ እንዲህ አይነት ታሪክ ተፈጽሞ አያውቅምና ድንግል የሚለውን ስም አጠፋና እነሆ ሴት ጸንሳለች ልጅም ትወልዳለች ብሎ ጻፈ። በዚህ ጊዜ መልአኩ ተገለጠና የጻፈውን ደመሰሰና ድንግል ጸንሳለች ብሎ ጻፈለት። 3 ጊዜ መላልሶ ቢያጠፋ መልሶ ጻፈለት። መጨረሻ ምን አለው መልአኩ? ይህንን ያየኸውን ቃል ሳታየው አትሞትም አለ። ይህንን ትንቢት ይህ ትንቢት ተፈጽሞ አምላክ በሥጋ ተገልጾ ሰው እስከሚሆን ድረስ በሕይወት ትኖራለህ አለ። ይህንን ሳታይ አትሞትም አለው። እንግዲህ ወገኖቼ ልጠይቃችሁ፣ እግዚአብሔርን ታያለህ ተብሎ አንድ ሰው ተነግሮ ምን ያክል ነው የሚታገሰው? ምን ያክልስ ነው የሚያምነው? ይህ ሰው ግን ጻድቅ ነበረ፣ እምነቱም በእግዚአብሔር ላይ ነበረ። በስነ ምግባሩ በጣም እግዚአብሔርን የሚያስደስት ነበረ። ሁለተኛ ደግሞ ራሱን ለእግዚአብሔር የሰጠ ነበረ። አንዲት ሴት ባለ አጋጣሚ አይሪሽ ናት፣ በከባድ በሽታ ትታመማለች እና ሕክምና ስለምትከታተል ሕይወቷ አለና አንድ ቀን በአጋጣሚ ተገናኘንና ስንነጋገር ምንድነው ያለችኝ? እኔ እግዚአብሔርን አንድ ነገር ነው የምለምነው አለች። ለሞት የሚያበቃ ነው በሽታ ያዘ፣ በሕክምና ብቻ ነው ያለችው። ምንድነው ያለችኝ? እግዚአብሔርን አንድ ነገር ነው የምጠይቀው አለች። ወደ መኝታዬ ማታ ስወጣ እግዚአብሔር ሆይ የነገዋን ፀሐይ ማየት ፈልጋለሁ ብዬ እላለሁ አለች። ሌላ ጸሎት የለኝም አለች። ረጅም ዕድሜ ሰጥቷት ስትኖር አውቃለሁ። እና ወገኖቼ ይህም አረጋዊው ስምዖን ይህንን የጻፍከውን ነገር ሳታየው ሳይፈጸም አትሞትም አለው። ታመነ፣ ራሱን ለእግዚአብሔር ሰጠ። በእግዚአብሔር የሚታመን ራሱን ለእግዚአብሔር ያስገዛል። ያ ዘመን ተፈጽሞ ጌታ በሥጋ ተገልጾ በቤተልሔም በተወለደበት ጊዜ የዓለም ሁሉ ክብር፣ የእስራኤል ክብር፣ የአሕዛብ ሁሉ ተስፋ የሆነውን አምላክ ኢየሱስ ክርስቶስን ለማቀፍ ቻለ። አቅፎም እግዚአብሔርን አመሰገነ። የተወደዳችሁ ምዕመናን፣ በዘመናችን በሕይወታችን ብዙ ፈተና፣ ብዙ አስቸጋሪ፣ ብዙ አስጨናቂ የሆኑ ነገሮች ይገጥማሉ። ይህንን ለማለፍና ተስፋ የምናደርጋትን ሕይወት ለማየት ግን ራሳችንን ለእግዚአብሔር አሳልፈን መስጠት አለብን። ከኛ በፊት ማን ነው የሚሄደው? አንድ ቃል ልንገራችሁ እዚሁ ላይ ሙሴ እስራኤላውያንን ተለይቶ አደራውን ለኢያሱ ሰጥቶ ከማረፉ በፊት ለእስራኤላውያን የሰጠው አንድ ትእዛዝ አለ።
በፊትህ የሚሄድ እርሱ እግዚአብሔር ካንተ ጋራ ነው። በፊትህ የሚሄድ እርሱ እግዚአብሔር ካንተ ጋራ ይሆናል። አይጥልህም፣ አይተውህም። አትፍራ፣ አትደንግጥ። በፊትህ የሚሄድ እርሱ እግዚአብሔር ካንተ ጋራ ይሆናል። አይጥልህም፣ አይተውህም። አትፍራ፣ አትደንግጥ። ዘዳግም ምዕራፍ 31 ቁጥር 8 ላይ በፊትህ የሚሄድ እርሱ እግዚአብሔር ካንተ ጋራ ይሆናል። አይጥልህም፣ አይተውህም። አትፍራ። ማን ነው የሚሄደው? ከፊታችን ማን ነው የሚሄደው? እሱ ከቀደመ በፊቱስ ማን ነው የሚቆመው? ማንም አይቆምም። ሰልፉ የእግዚአብሔር ከሆነ እምነታችን በእግዚአብሔር ላይ ከሆነ ወገኖቼ ይህንን ያክል ዘመን ይህንን ያክል ወራት እንደዚህ በብርድ ላይ ተቆራምደን አንቆምም ነበረ። ስህተቱ ከማን ነው መሰላችሁ? ከኔ ከናንተ ነው። እንዴት በሉ? በእምነት እንደ አረጋዊው ስምዖን ራሳችንን ለእግዚአብሔር ብናስገዛ ብንጸልይ ሰልፉ ያንተ ነው፣ ከኛ በፊት ቀድመ የምትወጣ አንተ ነህ ብለን ብንጸልይ አምናለሁ፣ በእግዚአብሔር ስም ነግራችኋለሁ፣ ይህ ነገር ለ3 ወር አይቆይም ነበር። ያረዘምነው እኛ ነን። ጠላት ሁሉ ጊዜ በየሳምንቱ አዳዲስ ነገር ይወረውርልናል። ያችን ስናመነዥግ ጸሎትን እንተዋለን። ያችን ስናብላላ ጸሎትን እንተዋለን። አሁንም ይህ አረጋዊው ስምዖን የዓለም መድኃኒትን ነቢያት ሊያዩት የወደዱትን ያላዩትን፣ ብዙዎች ቅዱሳን ሊያዩት የወደዱትን ያላዩትን የዓለም መድኃኒትን ኢየሱስ ክርስቶስን አይቷል። እኛ ማየት የምንፈልገው የሰላም አምልኮ ነው። እኛ ማየት የምንፈልገው ከስደት፣ ከረሃብ፣ ከጭንቀት፣ ከሐዘን ተመልሰን በአንድነት ሆነን ማምለክን ነው የምንፈልገው። እንዲህ ባለ በአስቸጋሪ ሕይወት ውስጥ በመከራ ውስጥ እግዚአብሔርን እናውቀዋለን። በመከራ ውስጥ ማንም አምናለሁ ማንም በደላው በሞላው በተረላደለ ሁኔታ ውስጥ ሆኖ እግዚአብሔርን አያውቀው። በመከራ ውስጥ ሆኖ ነው የሚያውቀው። እዚህ ውስጥ እግዚአብሔር በዚህ በመከራ ውስጥ ስላቆመን ስሙ ለዘላለም የተመሰገነ ይሁን። ሌሎች እኮ ነፍሳቸውን ሌሎች እኮ ደማቸውን አፍሰዋል። የነቢያቱን የሐዋርያቱን የሰማዕታቱን ክብር ስናይ እኛ አንዲቷንም ቅንጣቷን ያክል አልደረሰብንም። ምንም አልደረሰብንም። ነፍሳቸው ከስጋቸው ሳይለይ ስጋቸው እየተቆራረጠ በመጋዝ እየተቆራረጠ በሕይወት እያሉ ቆዳቸው ተገፏል። እኛ ምንም አልደረሰብንም። ሰልፉ የማን ነው? የእግዚአብሔር ነው። ከፊታችን የሚያልፈው ማን ነው? እግዚአብሔር ነው። እሱ ካለፈ ማን ነው ከሱ ጋር የሚደራደረው? አሁንም ኃይል ክብር የሁላችንም መመኪያ የድህነታችን አክሊል የሆነውን ኢየሱስ ክርስቶስን ከፊታችን አድርገን እሱን አስቀድመን ይህንን የመከራ ዘመን የምናልፍበትን ይህንን የመከራ ጊዜ የምናልፍበትን እግዚአብሔር አጭር እንዲያደርገው መጪው አጽዋማት አሉ። መጪው የነነዌም ጾም አለ፣ አብይ ጾምም አለ። እግዚአብሔር ከዛ በፊት ነገሩን አሳጥሮ በሰላም ነገሩ የሚፈታበትን ዘመን እንዲሰጠን የአምላካችን ቅዱስ ፈቃድ ይሆንልን። እስከዛ ግን እባካችሁ ታገሱ። መከራ ያስታግሳል። መታገስ በቃ እግዚአብሔር እንደተወን አድርገን የምናስብ ከሆነ የኛ እምነት ከንቱ ነው። ካለማመናችን የተነሳ እኔም ጨምሮ ብዙ ጊዜ በእግዚአብሔር ላይ ተስፋ ቆርጠናል። ተስፋ አልቆረጥንም ወይ? ብዙ ጊዜ ካለማመናችን የተነሳ በእግዚአብሔር ላይ ተስፋ ቆርጠናል። እግዚአብሔር ግን አይቆርጥም። እግዚአብሔር የተመሰገነ ይሁን። አንድ ቀንም በልጆቹ ላይ እግዚአብሔር ተስፋ አይቆርጥም። ስለዚህ አሁንም ደጋግሜ የማሳስበው ይህንን የመከራ ዘመን እግዚአብሔር አሳልፎን
ምሕረቱን ቸርነቱን በሁላችን ላይ እንዲያደርግልን ለቤተ ክርስቲያናችን ለአንድነታችን እረፍትን ሰላምን እንዲሰጠን ከልብ ሆነን በጸሎት አሁንም ለምነናል። የልመናችንን ጸሎታችንን ተመልክቶ እግዚአብሔር በምህረቱ እንዲጎበኘን እንዲባርከን የአምላካችን ቅዱስ ፈቃድ ይሆንልን። የነቢያትን የሐዋርያትን የሰማዕታትን ጸሎት እምነት የተቀበለ አምላክ የእናንተንም የሁላችንን ጸሎት እግዚአብሔር ሰምቶ መከራውን ፍጻሜ እንደምን አደራችሁ? እንደምን ሰነበታችሁ? ለጸሎት ነው ወይስ ለፈተና? ለጸሎት ነው ወይስ ለጦርነት? እያልን እንደኛ ስጋት ሳይሆን እንደ እግዚአብሔር ፍቃድ እዚህ ቦታ ላይ ላደረሰን አምላክ የተመሰገነ ይሁን። አሜን። እኔ የምናገረው አጭር መልእክት ነው። ዛሬ ጠዋት ወደዚህ ቤተክርስቲያን ስንመጣ የደረሰውን ነገር አይታችኋል። ቤቱ ተዘግቷል። ማስታወቂያው ሰፈርተኛው ባቀረበው አቤቱታ መሰረት እዚህ ውጪ መቆም አይቻልም በሚል የሴኩሪቲ ሰዎች እኛ እንዳንገባ ማድረጋቸውን ታስታውሳላችሁ። በእውነቱ ይህንን ማስታወቂያ ያወጡ ሰዎች እኛ እዚህ ቦታ የቆምነው በቅንጦት አይደለም፣ ቅንጦት ፍለጋ አይደለም። እኛ እዚህ ቦታ የቆምነው በጨዋነት የብጥብጥና የጸብ ቀለበት ውስጥ አዙሪት ቀለበት ውስጥ እንዳንገባ ጉዳዩን በጸሎትም በሕግም አንድ ቦታ እስከሚደርስ ድረስ እዚሁ ሆነን ቤተክርስቲያናችን ውጪ ሆነን ብርዱን ተቋቁመን እናመልካለን፣ እንጸልያለን በሚል ነው። ነገር ግን እችሉም እንኳን በስታብን እዚህ ቦታ ላይ መቆም አትችሉም የሚል ትዕዛዝ ሂዱና ወንድሞቻችሁን ደብድቡ፣ ከፖሊስ ጋራ በቡጢ ተናነቁ፣ አሳዷቸውም ብለው ያሰማሩ ካህን ይህንን ማስታወቂያ አውጥተው እኛን እዚህ ቦታ ላይ እንዳንቆም ሊያረጉን ይፈልጋሉ። ይሄ ግን እኛ ሰብአዊ መብታችን ነው። ከቤተ ክርስቲያናችን ተሰደን የትም አንሄድም። ግን ጎበዝ የምንከበረውም የምንዋረደውም ወይንም የምንፈራውም በቁጥራችን ነው እና ስለዚህ ይሄን ብርድ ተቋቁማችሁ እዚህ ያለው ፈተና ተቋቁማችሁ መብታችሁንና ቤተ ክርስቲያናችሁን ለማስከበር እዚህ የተገኛችሁ ሁሉ የምሕረት አምላክ ጽናትን የሚሰጥ አምላክ አሁንም ከናንተ ጋር ይሁን። አሜን። እንዲህ አይነት ፈተና በየሳምንቱ ይገጥመናል። የሚቀጥለው ሳምንት የጥምቀት በዓል ነው። እሱ እንዴት ሊያልፍ እንደሚችል ካሁኑ ምልክቶች እያየን ነው። እስቲ እንዴት እንደሚሆን እንማከራለን፣ እንነጋገራለን። እኛ በሰላማዊ መንገድ የምናከብርበትን መንገድ እናመቻቻለን። እሱን ከተከለከልን ፈጣሪ ያውቃል ምን እንደሚሆን። ሌላው ዛሬ ነው የምናገረው ማስታወቂያ ምናልባት በኢንተርኔት ያላያችሁ ካላችሁ ወረቀቱ እየተበተነ ነው። በኢሜይልም የተላከላችሁ ትኖራላችሁ። በእኛ ድረገጽ ላይም ወጥቷል። ይሄም ዜና ቤተክርስቲያን ቁጥር 61 የጥቅምትና የህዳር እትም ላይ ስለኛ ቤተክርስቲያን የወጣውን ነገር ያላያችሁ ካላችሁ ያው ዲስትሪቢዩት እየተደረገ ነው፣ ትመለከቱታላችሁ። ፍሬ ሀሳቡ ምንድነው? ለንደን ደብረ ጽዮን ቤተክርስቲያን ለኢትዮጵያ ቅዱስ ሲኖዶስ አቤቱታ አቀረበች ነው የሚለው መዘጋቷን በተመለከተ። በሌላ አነጋገር አባ ግርማ አዲስ አበባ ሄዱ ጊዜ
ሄደው አቤቱታ አቀረቡ ማለት ነው። ሌላ ነገር አይደለም። ራሳቸው የቻሪቲ ኮሚሽን ይሄን ጉዳይ በእርቅ እና በስምምነት ለመፍታት ነው እና እንነጋገር ብሎ የጠራቸው ጊዜ ያንን ጥሪ ወደ ጎን ትተው የት እንደሄዱ ሁላችሁም የምታውቁት ነው እና ያን ጊዜ የቀረበ አቤቱታ ነው፣ ያን ጊዜ የቀረበ ዘገባ ነው። ፍሬ ሐሳቡ ምንድነው? ካሁን በፊትም እንደሚባለው እቺን ቤተክርስቲያን የግል ንብረት ለማድረግ የሚሯሯጡ ሰዎች እና እቺን ቤተክርስቲያን በሚከላከሉ መካከል ነው የሚል ነው። እውነቱን እኛም እናውቃለን፣ እግዚአብሔርም ያውቃል። ግልጽና ተጠያቂነት ያለው አስተዳደር ይመስረት በሚሉና እንደ መካከለኛው ክፍለ ዘመን ገዳም እኔ ባልኩት መንገድ አስተዳድረዋለሁ ወይንም እንደፈለኩኝ ፈራጭ ቆራጭ ሆናለሁ ባሉ ካህን መካከል እና በምዕመናን መካከል በተፈጠረ የሐሳብ ግጭት የአስተዳደር ችግር ሌላ ነገር አይደለም። በዛ ምክንያት ነው መንፈሳዊ ጉባኤዎች ቤተክርስቲያን እንዴት እንደምትተዳደርና የጣፋንታዋን ለመወሰን ጥያቄ አቅርቦ አንተ አትወስንም ምንም ድምጽም የለህም ተብሎ ወደ ጎን ተገፍቶ እኛንን የምናቀልህ ምን ወስንልህ አንተ እንጸልይልሃለን እንባርካለን ክርስትና እናስነሳለን ስትሞት ጸሎት አድርገን እንቀብርሃለን ከዚህ ሌላ ምንም መብት የለህም በተባለ መንፈሳዊ ጉባኤ ምእመን ላይ መብት ላይ በመረማመድ የተደረገ ሁኔታ እንደሆነ ለሁላችንም ግልጽ ነው። እኛ የቤተክርስቲያናችንን ጉዳይ እስከ ዛሬ ድረስ ያስተዳደር እንጂ የሃይማኖት የሲኖዶስ የፖለቲካ ጉዳይ እንዳይሆን የተቻለን ሁሉ ጥረት አድርገናል። ነገር ግን እዚህ ላይ የምትመለከቱት ይሄንን ቤተክርስቲያን ያዘጉት ስደተኞች ግንቦት ሰባቶች ሰኔ ስምንቶች ሐምሌ ዘጠኞች እየተባለ እዚህ ላይ ተዘግቧል። ቢያቆትማ ስደተኛ ማለት እኮ ግፍ የደረሰበት ህዝብ ማለት ነው እንጂ ሰው አገሩን ለቆ አይሰደድም። ስደተኛ ነኝ ብለው የተናገሩት አባ ግርማ መብት እግዚአብሔር የሰጠኝን መብት ተገፍፌ ከሀገሬ ተባረር ያለሁኝና የዚህ ሀገር ጥገኝነት ይስጠኝ ያሉት አባ ግርማ ትልቁ ወንድሜ ጋር ሄጄ እኔ የፈለኩትን አስፈጽማለሁ ብለው ባደረጉት ጉዞ መሰረት ነው ይሄ ነገር ታትሞ የወጣው እና እኛ ለስደተኝነታችን አናፍርበትም። ክብር ለእግዚአብሔር ይመስገን፣ ክብር ለእንግሊዝ መንግስት ስደተኛን ተቀብሎ ለሚያኖር መብትን ለሚያከብር አገር ለሱ ምስጋና ይግባው እንጂ በስደተኝነታችን እኛ አናፍርበትም። ግን የዚች ቤተክርስቲያን እጣፋንታ ያው እንደምንለው እነሱ እንደሚያስቡት በፖለቲካ መልኩ አልነበረም መፈታት የነበረበት። ነገር ግን ወደዛ ምን ሄድ ከተባለ ሰብአዊ መብትን ተገፍፍ ያለውና የጥገኝነት መብት ይሰጠኝ ብለው ፍርድ ቤት ሄደው ፍርዳቸውን ላገኙ ለአባ ግርማ እንኳን የፈረደ ፍርድ ቤት የኛን የቤተክርስቲያን ባለቤትነት አረጋግጦ ይችን ቤተክርስቲያን በስርዓት እንድትተዳደር የማያደርግበት ምንም ምክንያት የለም እና እዛ ፍርድ ቤት ያድርሰን። ከሁሉም በላይ ደግሞ ከምድር ፍርድ ቤት የበለጠ የሰማዩ ፈራጅ ኢየሱስ ክርስቶስ ማንጋ እውነቱ እንዳለ እሱ ይመለከታል፣ እሱ ይፈርዳል እና ደግሞ ክርስቶስ ይፍረድ እና እዚህ ደብዳቤ ላይ እዚህ ጋዜጣ ላይ እንደምትመለከቱት እቺን ቤተክርስቲያን ቆሮ ያቋቋሙ ሲኒየር ካህን ይሄንን መንጋ ህዝብ በትኜ የትም አልሄድም ብለው መንጋውን ሰብስበው በመቆማቸው ምክንያት እሳቸው ላይ ያነጣጠረ እዚህ ላይ ትልቅ የጭካኔ ኮሎኒ አለ። እሱ አሁን ክርስቲያናዊ ነው ይገባል።
ለማንኛውም ውለታውን እግዚአብሔር ይክፈላቸው። አሜን። ሌላው የጋዜጣው አሳታሚ ኤዲተር ገለልተኛነት አለኝ የሚል ከሆነ ሚዛናዊ ነውኝ የሚል ከሆነ እስቲ ወደፊት ሁሉም ታሪክ ሁለት ገጽታ ስላለው ሌላውን ገጽታ ያወጣ እንደሆነ እናየዋለን። እውነታውን ግን እኛም እናውቃለን፣ እነሱም ያውቃሉ፣ ክርስቶስም ያውቃል፣ መድኃኒቴ ማርያምም ታውቃለች። እዚህ ጋዜጣ ላይ አሁንም እንደምትመለከቱት የቤተ ክርስቲያናችን ችግር እኛ አሁንም እዚሁ የሚኖሩ የቤተ ክርስቲያኗ አባሎች ወይም የመንፈሳዊ ጉባኤው ያስተዳደር ችግር ነው እንጂ የፖለቲካ ችግር አለመሆኑን ደጋግመን ብንናገርም ከዚህ በፊት አይሆንም እያልን እንደምንከላከለው ሳይሆን በአደባባይ የኢትዮጵያ ኤምባሲ በዚህ ጉዳይ ላይ ተገቢውን እርዳታ እያደረገ መሆኑን በይፋ እዚህ ላይ ተነቧል፣ እዚህ ላይ ተቀምጧል። ይሄ የሚያመለክተው እንግዲህ መብት በአገራችን ተነፍገን ነፃ በሆነው አገር ድረስ አምልኮታችንን ለመከልከልና ለመገፈፍ የመንግስት ወይንም የኤምባሲ ረጅም እጅ ላያችን ላይ እንዳረፈ ነው የሚያመለክተው። ጎበዝ ያለነው ነፃ አገር ላይ ነው። ኦኬ ይሄንን ሰተን የመጣነውን መብት እዚህ ያለንን መብት ተጠቅመን ማስከበር የማንችል ከሆነ ምን ላይ ነው ሰውነታችን? ምን ላይ ነው ሰባዊ ነን ብለን ራሳችንን ከእንስሶች ለይተን የምንመለከተው? እና እባካችሁ ያላችሁን መብት ተጠቅማችሁ መብታችሁን ከማስከበር ወደ ኋላ አትበሉ። በአገር ቤት የሚደርሰው መከራና ግፍ አስመርሮን እዚህ ድረስ መጣን ብለን የምንል ሰዎች ያ ግፍና ያ አፈና እዚሁ ድረስ እንደገና ተከትሎን እኛን ሊያሳድደን አይገባም ጎበዝ። እና ያንን ለመከላከል በአንድ ላይ ጸንተን እንቆም። እስቲ የዚህ ሀገር ፍርድ ቤትም ይሁን ፈጣሪ አምላክ ለማን እንደሚፈርድ ወደፊት የምናየው ይሆናል። በጸሎታችን እንበርታ፣ በአንድ ላይ እንቆም። ዘመናችንን ይባርክልን። አሜን። የነቢያቱን ጸሎት በእምነት ያቀረቡትን ጸሎት የተቀበለ በእምነት ያቀረብነውን ጸሎት እግዚአብሔር ተቀብሎ ምህረቱን ቸርነቱን ለሁላችን ያድርግልን። አሜን። ምህረትህና ቸርነትህ በዘመኔ ሁሉ ይከተለኛል ብለዋል ዳዊትና በዘመናችን ሁሉ የእግዚአብሔር ምህረት ይከተላል። አሜን።